የእናንተ ጥያቄ የክፍለ ከተማ ስራ አስፈጻሚዎችን በቀጥታ ይመረጡ፣ የከተማ አስተዳደሩ ከንቲባን በቀጥታ ይመረጥ ነው። አንዱ የዲሞክራሲ ስርዓት ነው። ይሄ ሀገር ይሄን ማድረግ ይችላል። ይሄን ለማድረግ የሚያስችል አቅም እና የሚያስችል አለ። ስለዚህ እናንተ መንግስት ብትሆኑ ይሄን ተገብራላችሁ። በሌላ አነጋገር ናሽናል ዲያሎጉ ይሄን ያመጣል ብለን እናስባለን። ናሽናል ዲያሎጉ ላይ የምታቀርቡት ሀሳብ ይሄን አቅርበናል። የክልል አወቃቀሮች ላይ ነው በጣም ሌላ ትልቅ ጥያቄ ያላቸው የብሶ ጥያቄ ኢዜማ ትክክል አይደለም ወይም ሊታረም ይገባል ብሎ የሚያስበውን የክልል አወቃቀር ምን አድርጎ ነው የሚያስተካክለው? ምን እናደርገዋለን መሰለህ? አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌዴራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌዴራል በቀጥታ የፌዴራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። በኦሮሚያ ስትሄድ ደግሞ ወለጋ፣ ሐረር፣ ሸዋ፣ ባሌ ብለ ተከፋፈለ። የደርግና አወቃቀር ሆነ የደከማቻላችሁ የደርግ ጋር ትንሽ ከተመሳሰለ እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን። ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ሕዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት እሳቤ ያላቸውን ሰዎች አሳምናችሁ ኦሮሚያን 4 ወይም 5 አማራ ክልል ወይም ደግሞ 4 እና 5 የምታደርጉት? ለምሳሌ አንተ ኢንዲፔንደንት ሆነህ ወለጋን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌዴራል ይሆናል። አንተ እንትንን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌዴራል ይሆናል። የምትመርጠው ሰው እዛው ነው የሚሆነው። ሌላው ትልቁ ችግርና ስጋት ተብሎ የሚጠቀሰው ቋንቋችንን ባህላችንን የሚባለው ነገር ቢፈልጉ የቋንቋ ኮንፌዴሬሽን መፍጠር ይችላሉ። አንደኛ በዛ መወሰን የለበትም። ቋንቋቸውማ እስከ ፌዴራል ድረስ ይመጣላቸዋል። የፌዴራል የስራ ቋንቋ ይሆናል። ስለዚህ ይሹ የክልል ይሹ አይሆንም። ቋንቋና ባህል ላይ እርሱ ላይ ሊነሳ የሚችለው የአስተዳደር አመችነት መብት በጣም ስህተቱ የሚሆነው ምንድነው? መብትን ለማስከበር ተሰብስበህ በጋራ አንድ ላይ መሆን የለብህም። ለምሳሌ በኦሮሞነት የሚነካ መብት ካለ ነን ኦሮሞ ይመለከተዋል፣ መነካት የለበትም። በአማራነት የሚነካ መብት ካለ የአማራ ጉዳይ አይደለም፣ የጋራ የኢትዮጵያውያኖች ጉዳይ ነው መሆን ያለበት። በዚህኛው አካል ላይ የማነሳው ጥያቄ የእናንተ ስያሜው ክፍለ ሀገር የሚሆን ክልል የሚሆን አስተዳደር አካባቢ የሚሆን ስያሜውን ከዚህ በኋላ የምታደርጉት ግን በዚህ አወቃቀር መሰረት ሊገጥማችሁ የሚችለው ነገር መስፈርታችሁ የአስተዳደር አመችነት፣ የኢኮኖሚ አዋጭነት፣ የተፈጥሯዊ አቀማመጥ ወይም ደግሞ ስነ ምድራዊ አቀማመጥ የሚል 5 መስፈርቶች አላችሁ ማንፌታችሁ ላይ እንደተቀመጠው። ከአስተዳደር አመችነትና ከኢኮኖሚ አዋጭነት እንኳን እናንተ በምታዋቅሩት አወቃቀር መሰረት የተለያየ ቋንቋ የሚናገሩ ህዝቦች በአንድ አካባቢ ነው የሚሆኑት። እነዚህ ሰዎች ላለፉት 20 እና 30 ዓመታት በራስ ቋንቋ መማር፣ መዳኘት፣ መተዳደር የሚባለውን መብታቸውን የመተግበር ግዴታ ስለሚኖርባችሁና ፍላጎቱም ስላላችሁ የኢኮኖሚ አዋጭነት ጥያቄ ያስነሳባችኋል። አማርኛ፣ ኦሮምኛ፣ ሶማሊኛ የሚናገሩ ህዝቦች ወይም ደግሞ ህብረተሰብ አንድ አካባቢ የአስተዳደር መዋቅር ላይ ሊሆን ይችላል። ይሄን አወቃቀር በቋንቋው ለማገልገል አሁን ካለው 3 እጥፍ ሰራተኛ ነው የሚያስፈልጋችሁ። በአማርኛ ቋንቋ የሚናገረውን በአማርኛ ቋንቋ የሚማርበት የሚዳኝበት ፍርድ ቤትና አስተዳደር መዋቅር ትዘረጋለህ። አሁን የምታስተዳድረው አሁን ሁሉም እኮ መዋቅር አስተዳደር አለው። አሁን የሚቀየርለት ነገር ምን እንደሆነ ታውቃለህ? ለምሳሌ ወለጋ ያለው ሰውዬ አዳማ ወይም አዲስ አበባ መምጣት ይቀርለትና እዛው ሰፈሩ ይዳኛል። የሚቀርለት መመላለስ ትራፊክ ነው የሚቀርለት። ለምሳሌ ወለጋና አንድ ላይ የምታዋቅሩት ከሆነ እኮ የቤኒሻንጉል ጉሙዝ አሁን ክልል ባለው አወቃቀር ወደ ወለጋ የአስተዳደር ስርዓት ውስጥ ሊገባ ይችላል። ያኔ በራሱ ቋንቋ ሲጠቀምበት የነበረውን አገልግሎት መስጠት አለበት። ማን ነው ቤኒሻንጉል ወደዚህ ይገባል? መቼስ አሁን በምታዋቅሩት አወቃቀር ኦሮሚያን 4 አማራን 4 እናደርግ አይደለም ያላችሁ ያላችሁት። ለአስተዳደር አመቺ በሆነ መንገድ ከየት የሚሰባሰቡ ለአስተዳደር አመቺ በሆነ መንገድና የዜጎችን መብት ባስከበረ መንገድ እናዋቅራለን ነው ያላችሁ ያላችሁት።
አይደለ? እንደዚህ ከሆነ እናንተ በምታዋቅሩት አንድ የአስተዳደር አካባቢ ላይ 3 ወይም 4 ቋንቋ የሚናገሩ ህዝቦች ሊኖሩ ይችላሉ። እንዴት ነው አገልግሎት በየቋንቋቸው አገልግሎት መስጠት የምትችሉት? ነው ጥያቄ። አሁንም 3-4 ቋንቋ የሚናገሩባቸው ክልሎች አሉ። የሚታወቅ የሆነ ነገር ነው። አዲስ ነገር አለ አሁን እያልክ ያለው። አብዛኛው አሁን ለምሳሌ አማራ አካባቢ ስትሄድ ወሎም አማርኛ ነው የሚናገረው፣ ጎንደርም አማርኛ ነው የሚናገረው። ዋናው ነገር አንተም ከተማህን እዚህ ያሳድግ ኢንዲፔንደንትሊ። ለምንድን ነው ተጨፍልቀ የክልል ዞን የምትሆነው? ክልል ሁን እደግ ነው የተባለው። ስለዚህ የማይሆን አሞርፈስ ውስጥ ገብተ እንትን ከምትል እደግ ነው የተባለው። ክልል ሁን ነው። አዲስ አበባ አሁን ባለችበት ከተማ አስተዳደር ሆና እንድትቀጥል ታረጋላችሁ? ክልል ታረጋላችሁ? አዲስ አበባ ምን አድርጋችሁ ነው የምታዋቅሯት በእናንተ አወቃቀር? ክልልም ብትሆን የክልልነት አቅም ያላት ከተማ ነች። አካባቢዋ ካሉት ዞኖች ጋራም ተባብራ ተለቅ ያለች ክልልም ብትሆን የአዲስ አበባ አጎራባች የሆኑ ዞኖች ተጠቃሚ ይሆናሉ። ምንድነው ግልጽ አቋማችሁ? ክልል እንድትሆን ወይስ ከተማ አስተዳደሩና እንድትቀጥል? የህዝቡ ምርጫ ነው የሚሆነው። ለህዝቡ የምታቀርቡት ፕሮፖዛል አላችሁ? አዎ። ለምሳሌ ሸገሮች ከአዲስ አበባ ጋራ ክልል ብትሆኑ ምን ይላችኋለን? እንላችኋለን። የአዲስ አበባ ከተማ ከሸገሮችም ጋር ይሁን እናንተ በምታስቡት መንገድ ክልል የምትሆን ከሆነ የኦሮሚያ ክልል መቀመጫ የት ይሆናል? ኦሮሚያ የሚባለው ክልል ወለጋ፣ ሀረር። ስለዚህ ኦሮሚያ የሚባለው ክልል አይኖርም ነው። አማራ የሚባለውም ክልል አይኖርም። ኢዜማ አሁን ሀገሪቱ በምትመራበት የኢፌዴሪ ህገ መንግስት ላይ ያለው አቋም እና ያሉት ጥያቄዎች ምንድን ናቸው? ህገ መንግስቱ መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን ስንል በጣም መሰረታዊ የሆኑ ለመሻሻል እንትን የሚያደርጉ ምክንያቶች አሉ ብለን እናምናለን። ከፕሪያምብሉ ይጀምራል ህገ መንግስቱ። የብሔር ብሔረሰቦች ምናምን የሚለው ይቀራል። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ማንነታችን። እሺ እኛ ኢትዮጵያውያን ብሎ ይጀምራል። ምንድን ነው ብሔር ብሔረሰቦች ማለት? ችግሩ አንደኛ እኔ ለምሳሌ የትም ብሔር ውስጥ የለውም። እኔ ኢትዮጵያዊ ነኝ። እኔ ብሔር ውስጥ ብኖርስ? እሱ ያንተ ጉዳይ ነው። ህገ መንግስታዊ እውቅና እንድትሰጡ ቢፈልግስ? እሱ የቡድን ላይ ታገኘዋለህ። ህገ መንግስት ለቡድን በሚሰጥበት የቡድን መብት ህገ መንግስታዊ እውቅና እንዲኖረው ፈልጋለሁ ብለስ? ህገ መንግስት እውቅና እንዲኖር ትፈልጋለህ ማለት ግን እኔን አስወጥተህ አይደለም። እርስዎም እኔን አስወጥተው አይደለም። አንተ ሰው ነህ። እንደ ሰው ትገባለህ። መቧደን ስትፈልግ ደግሞ ቡድን ውስጥ ታገኛለህ። አንተ ጊዮርጊስ ደጋፊ፣ የቡና ደጋፊ ልትሆን ትችላለህ። እኔን ግን አስገድደህ የቡና ወይም የጊዮርጊስ ደጋፊ ማድረግ አይችልም። አሁን የምትለው እንደሱ ነው። ስለዚህ አንተ በቡድን ስትደራጅ የቡድን መብት ይሰጣል እዛ። እንደዚህ ጋር ግን ሁላችንም ተቆጥረን የጋራ ኮመን ዲኖሚኔተር ይኖረናል፣ ዜግነታችን ነው። ስለዚህ እኛ ኢትዮጵያውያን ተስማምተን የሰራናት ሀገር ነች እንጂ ያለችው የሆኑ ቡድኖች ተሰማርተው አንደኛ ሲጀመር ኢትዮጵያ የስንት ሺህ ዘመን ታሪክ ያላት ሀገር እነ ብሔር ብሔረሰቦች ተሰብስበው የሰሯት ሀገር አይደለችም። ሲጀመር በስህተት አይደለም፣ አውቀው በድፍረት የጻፉት ነገር ነው። ይህንን እንደ እውነት አድርገን ልንከራከርበት አይገባም። ይህን እንደዚሁን ዘለውና ወደሚቀጥለው ስንሄድ ኢትዮጵያ የመንግስት አደረጃጀቷ ፕሬዚደንሻል እንዲሆን እንፈልጋለን ስንል ከዛ በኋላ ያለው የመንግስት አወቃቀር በጠቅላላ የሚቀየር ይሆናል ማለት ነው። ምናልባትም ከኢትዮጵያ ህገ መንግስት ውስጥ በጣም ጥሩ እና ሊቀር ይገባል ተብሎ ቢኖር ይጠቅመናል ብለን የምናስበው ስለ ሰብአዊ መብት፣ የዲሞክራሲያዊ መብቶች ምናምን የተቀመጡበት የክልሎች ራስን በራስ የማስተዳደር መብት ምን ጥርጥር አለው? ታች ድረስ እንዲወርድ እንፈልጋለን። እሱን እናደርጋለን። እስከሚለውን አይኖርም። ለምን ነው አንቀጽ 39 የብሔር ብሔረሰቦች የራስን በራስ የማስተዳደር መብት እስከ መገንጠል ለምን ነው የምትፈሩት? መፍራት አይደለም። አንድ ሰው ይሄንን ዲፌንድ የሚያደርግ ሰው ደፋር መሆኑን የሚያሳየን ሚስቱን ሲያገባ የደበርሽን ቀን እፈታሻለሁ ብሎ የሚፈርም ጀግና ይሄኛውንም ጀስቲፋይ ያደርጋል። ያገባት ቀን ለመፍታት እና አብረው መኖር ባይችሉ ለመፋታት የሚያስችላቸው ህግ መኖሩ ፍቹን ቀላል ያደርገዋል አይደለም? እሱን የሚያደርግ ጀግና የሚያገባት ቀን ወይም ስታገባህ እሷ ይህንን አርጊው የምታደርገው ሴትዮ ስታገባህ ስትደብረኝ ይፈታሃለሁ ብላ እዛ ጋር ጽፋ ከፈረመችልህ ዳቱል ቢ ፐርፌክት አርጊውመንት። ህጉ እኮ የወጣው ባትስማሙ እንዳትጨራረሱ በዚህ መንገድ ተወጣላችሁ ለሚል ነው። አንቀጽ 39 በዛ መንገድ ነው የተቀመጠው። እሱን ይህንን የጻፉት ሰዎች ቅድም ጀመርኩልህ እኮ ስንገባ ፕሪያምብሉ ላይ
እኛ ብሔር ብሔረሰቦች ብለው ያልሰሩት ቤት ሰርተናል ብለው ሲቀመጡ በኋላ ደግሞ የሚወርሱት ቤት በኋላ ስንወጣ እንወርሰዋለን የሚል የውርስ ሰነድ ነው ያዘጋጁት። ፕሬዚደንሻል ስርዓት ማድረግ የአንድን ሀገር ህዝብ ጥያቄ የሚመልስና የዲሞክራሲ ስርዓትን የሚያጸና ነው ብላችሁ ታምናላችሁ? ብቸኛው አይደለም፣ ግን ለኮንሰንሰስ ኢትዮጵያ ፕሬዚዳንታዊ ስርዓት ባለመጠቀሟ ነው ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ያላበው ብላችሁ ታስባላችሁ? አንዱ ነው ስምምነት የሌለን እንዳይኖረን ያደረገው አንዱ ነው ብለን እናምናለን። ፕሬዚደንሻል ስርዓት በሚጠቀሙት ኡጋንዳ፣ ፕሬዚደንሻል ስርዓት በሚጠቀሙት ኬንያ፣ ፕሬዚደንሻል በሚጠቀሙት ሩዋንዳ ውስጥ ከኢትዮጵያ አንጻር እነሱ ጋር ያለ እኛ ጋር የሌለ ብላችሁ የምታቀርቡት አሉ? ከዲሞክራሲ ስርዓት አንጻር ዲሞክራሲ ሀገር ሆነዋል እነዚህ ሀገራት ፕሬዚደንሻል በመጠቀማቸው። ኬንያ እነ ጋና ምርጥ ዲሞክራሲ ገንብተዋል። መሪዎቻቸውን ቢሳሳቱም ራሳቸውን ይመርጡት፣ ቢሳሳቱ መሪያቸውን ይመርጣሉ። ከዛ በመረጥከው መሪ ተሳስተህ ዲሞክራቲክ ባይሆን የራስ ስህተት ነው፣ ኃላፊነት ትወስዳለህ። ባልመረጥኩት መሪ ወይም ደግሞ በውክልና ውክልናውም የራሱ ችግር አለበት። ፕሮፖርሽናል ባልሆነ ለምሳሌ 25% የመረጠው ሰው 75% ያልመረጠው ተወካይ ተብሎ ሄዶ እንደገና ደግሞ እሱ መርጦልህ የምትመጣው መሪ አይሆንም። ፕሬዚደንሻል ሲስተም በማድረግ የዚህን ሀገር የዲሞክራሲ ስርዓት በጣም በተሻለ ሁኔታ እንዴት እንደሚያሻሽለው ታውቃለህ? 50+1 ለምሳሌ ኢትዮጵያ ውስጥ 50+1 የሚሆን የማንነት መገለጫ ለምሳሌ ኦሮሞ፣ አማራ ትልልቆቹ የምትላቸው በራሳቸው 50% አይሞቱ። ፕሬዚደንሻል ሲስተም የመረጡ ሀገራት የግለሰብ አምባገነንነት የተከለባቸው ሀገራትን ለምንድን ነው ምሳሌ አድርጋችሁ የማትጠቅሱት? ግብጽ እንደዚህ አይነት ችግር ነው ያለበት፣ ዩጋንዳ እንደዚህ አይነት ችግር ነው ያለበት። አንዳንዶቹ ሀገራት እድሜያቸው ከገፋ በኋላ በህገ መንግስት የተቀመጠውን የፕሬዚደንሻል ስርዓት ነው። ስለዚህ ለዚህ ነው ፕሬዚደንሻል ሲስተምን እንዴት እንደ ጋራንቲ አድርጋችሁ ታቀርቡታላችሁ? አይደለም አላልንም። እኛ ይኸውልህ አንዱ እንዲሻሻል የምንፈልገው እሱ ነው አልን እንጂ ከዛ በኋላ ፕሬዚዳንቱን እንዴት አድርገህ ትቆጣጣለህ? ገደብ ታስቀምጣላችሁ? የስልጣን ገደብ ፕሬዚዳንት ምን ያህል ጊዜ እንዲመረጥ ታደርጋላችሁ? ዝርዝር ኪስ ይቀዳል። በቀላል በአንድ አረፍተ ነገር መናገር ይችላል። 2 ተርም